ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረው ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ፣ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ፣ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ስለ ጆን ዳንኤል እና ጃኒ የሚባል ነገር 126,000 ሰው ብሎ እንትን ነው፣ አጀንዳ ነው። ትግሬዎች ናቸው። ዝም ብሎ ነው። ምን እንደ አህያ እኮ ነው። ጠቅላ 120 የሱዳን አህዮች የኬንያ አህዮች ገቡ ነው የሚባለው። እንትን የኢትዮጵያ አህዮች ተግባባል። በተለይ 100,000 የትግሬ አህዮች ገብተዋል እንበል። በሙሉ ትግሬ ነው። ሁለቱ ኤርትራ አህዮችን ገብተው የሚከታተሉ። እንዴት 120,000 ትቀመጣለህ? አብዳል እንዴ? ምን ልሳ የዚያችን ሙሙ ተደረገ አልተደረገም እኮ ጨዋታ ምን ያደርግልህ? ምን አገባኝ? እንገር ወንድም ይለምጣት አይለምጣት እኔ ምን አገባኝ? ስትለመጥ ከርማ እንዲለምጠኝ ምናምን እሱ ደግሞ አለቅም አለኝ ነው የሚለው። ቴክስት ሁሉ እያመጣ ነው። እኔ ግን ሁለት ነገር ነው የመጡ። አንደኛው ሁለቱም ነው የሚጠበጥቧት፣ ሁለቱንም ያስፈልጋለች ልጅቷ። የአዲሱን ጥብጠባ ይጠበጥባል፣ ይሄኛው ሁለቱም ይጠበጥባታል። ችግሩ አሁን ያኛው እዚያ ሄዶ ነበር ወደ ደው የዚያኔ ሲጠበጥብ ኮንዶሚኒየም ቤት ውስጥ ሃሎ ስትል ሰማ። ተጠግቶ ሲሰማ እንዴት ነው እዚህ ነው ያለሁት እኮ እዚህ ያለሁት ምናምን ትለዋለች። ያን ሰማኸኛው? አየህ፣ ይሄ ነው። እኔ ልበ ብርሃን ስለሆንኩ ሁልጊዜ መላእክት እየመጡ በጆሮ ይነግሩኛል። እና ያን እንደዚህ ያለ ነገሩ ተኝቼ ነገሩኝ። እኔ እኮ ዛሬ ሳምንት ነግሬያቸዋለሁ። እና 120,000 አህዮች የትግራይ አህዮች በተለይ 100 ሺዎች ትግራዮች ምን አገባንኝ? አንደኛ ዘገየ ነው ጆከር የምትለው ሌባ ሽንኩርት ቤት የሚቀመጥ የሚሳደባል መልስ ካልሰጠው ምናምን የሚጮህ አጀንዳ ነው። በቢላም የተቆረጠችው ነገር የለም፣ እናውቃታ ምንም የለም። ዝም ብሎ ነው ፌክ ኒውስም። እና እነዚህ አሁን ተነጋግረው አልፈልግሽም ነው ያለ ያቆ ሰምተው ከሆነ ልጁ አልፈልግም የራሴን ህይወት ጀምሬያለሁ ነው አለ ያለ። ግን ውሸት ነው። እሱም አልተጣላም፣ አዶናይም አልተጣላም፣ እሷም አልተጣሉም። ያው ሁለቱም ይታወቃል። ያኛው የመጀመሪያ ያኔ ሁለቱም ግን ያጫውቷታል። አሁን እሷ ሁለቱንም ለያዝ ነው። ያኛውን በጡንቻው በምናምን ያምሬል ሰውነቱን ያን ዝርክርክ ነበር አጥፍቶታል። ሰርጀሪ ምናምን አድርጎ ያችን እያየ ምናምን እሱን ለዝና ነው። ሽኛዋን ደግሞ ከቻቸዋን በድምጽ ጭምር ይዘፍናል። ታውቃለህ አይደል? ይዘፍናል እኮ አትይጭብኝ ምናምን ጆን እኮ ትዘፍናለች። እና ይሄኛው ለድምጹና ለገንዘቡ ነው። ገንዘብ አለው በጣም አለ። እናቱ ዘራፊ ናት ለማለት ነው። እና እነዚህ የሶስቱ አህዮች ሶስት አህያ ቢራገጥ ጥርስ አይሰበርም። ትግሬ ነው። ያድዋ ሰዎች ናቸው። እኛ አያገባንም። ዋናው ግን ይዘውት የመጡ አንደኛ የኢንካም የገንዘብ አለው። ገንዘብና ፎሎወር ሲጠርብህ ጸጥ ሲል ሰው ይሄን ታነሳና ጊፍት ተሰበስባል። ሁለተኛው ዓላማው ግን አማራ ጎንደርና ወሎ ውስጥ ትግሬዎች ገብተው እያገዳደሉ ነው። አማራ ለአማራ እየተዋጋ ነው። ተመልከት፣ እየተዋጋ ነው። አብይ ደግሞ ከላይ ነው ይላል። ይሄ በጣም ብዙ ሰው ስለተገደለ ያ መረጃ እንዳይወጣ ሂዱና እነ ጆከር አስጨዋቸው ተብሎ ጆከር ነው ይዟቸው ድራማ ጆከር ነው ይዟቸው የመጣው። እንደዚህ ነው ባይው። በጣም አመሰግናለሁ ወንድም። ትንሽ ሄድበት ለማለት ነው። ሄድበታል በኋላ ትንሽ
መታ መታ እናርገው። ዘፈኑ ትንሽ ቢቀጥል አይሻልም? ያራዳል ቀጥልበት። አዎ እንትኑ እንዳትረሱ፣ ጊፍቱን ገባ ገባ እያረጋችሁ ሚዲያውን አግዝ። ትናንትና እኔ ብዙም ፖለቲካ ነው ስከተክት ይዋልኩ ጊፍት ላይ ያልዋልኩበትም። አሁን ወደ ጊፍቱ ምን መጣ? አዎ